የመደመር ጉዞ ከሐሳብ ምጥ እስከ ሀገር ግንባታ። ሀገር ማለት ዝም ብሎ የሚቆም ተራራ ወይም የሚፈስ ወንዝ ብቻ አይደለም። ሀገር ማለት ትውልድ የሚገነባው የታሪክ ድርድር፣ የዛሬው ትጋትና የነገው ተስፋ ድምር ውጤት ናት። ባለፉት ጥቂት ዓመታት ኢትዮጵያ በአዲስ የሐሳብ ማዕበል ውስጥ እያለፈች ትገኛለች። ይህ ማዕበል መደመር ይባላል። ዛሬ በአራቱ ተከታታይ መጻሕፍት ውስጥ ያለውን ጥልቅ ምስጢርና የአገር ግንባታ ፍልስፍና እንደ አንድ ወጥ ታሪክ እንተርክላችኋለን። ምዕራፍ 1 መደመር ዘሩ ሲዘራ። ጉዞአችን የሚጀምረው ከመሠረቱ ነው። መደመር ሲባል ብዙዎች እንደ ሂሳብ ስሌት ብቻ አዩት። ነገር ግን መደመር የነፍስ ጥሪ ነው። መጽሐፉ የሚነግረን አንድ እውነት አለ። ካለፈው ታሪካችን ቁስሉን አክመን፣ ጠባሳውን ሽረን፣ ነገር ግን መልካሙን ወርሰን መነሳት እንዳለብን። ይህ መጽሐፍ የሐሳብ ዘር ነው። በፖለቲካው መሻኮት፣ በኢኮኖሚው መዳከምና በማኅበራዊ መከፋፈል ውስጥ ለነበረች ሀገር አትደምሱ፣ ተደመሩ የሚል የተስፋ ቃል ይዞ መጣ። መደመር ማለት መደምሰስ አይደለም። መደመር ማለት ካለ ነገር ላይ የተሻለ ነገርን የመገንባት ጥበብ ነው። ምዕራፍ 2 የመደመር መንገድ። ጉዞው ሲጀመር ሐሳብ ብቻውን በረሃን አያለመልምም። የመደመር መንገድ መጽሐፍ ደግሞ ይህንን ሐሳብ ወደ ተግባር የቀየረበትን ምዕራፍ ያሳየናል። መንገዱ አልጋ በአልጋ አልነበረም። መጽሐፉ በግልጽ እንደሚነግረን በጉዞ ላይ ሾህና ሚኬላዎች ነበሩ። ነገር ግን በዚሁ መንገድ ላይ ነው የኢትዮጵያ ትንሣኤ ምልክቶች የታዩት። ከታላቁ ሕዳሴ ግድብ ማጠናቀቂያ ምዕራፍ እስከ ለምለም የግብርና ማሳዎች፣ ከከተማ ውበት እስከ ግዙፍ ፋብሪካዎች። የመደመር መንገድ የስኬት ብቻ ሳይሆን የጽናት ታሪክ ነው። ሐሳብ ወደ ላብ፣ ላብ ደግሞ ወደ ሀብት የተቀየረበትን ሂደት በዝርዝር ይተርካል። ምዕራፍ 3 የመደመር ትውልድ። ሰሪው ሲበቃ። መንገዱ ቢቀድም መንገደኛው ካልበቃ ጉዞ አይሳካም። ለዚህ ነው ሦስተኛው መጽሐፍ የመደመር ትውልድ ተብሎ የቀረበው። ሀገርን የሚረከበው ትውልድ ምን ዓይነት ስብዕና ሊኖረው ይገባል? መጽሐፉ የሚፈልገው ምክንያታዊ ትውልድን ነው። በስሜት የማይነዳ፣ በጥላቻ የማይታወር፣ ይልቁንም በእውቀትና በሥራ ሀገሩን የሚወድ። ይህ ትውልድ ባለቤት ነው። ሀገሩ ስትጎድል የሚቆጭ፣ ስትሳካ የሚኮራ እና ለነገዋ ኢትዮጵያ ራሱን አሳልፎ የሚሰጥ። የመደመር ትውልድ የመጽሐፍ ስም ብቻ ሳይሆን አዲስ የኢትዮጵያዊነት ስነ ልቦና መገለጫ ነው። ምዕራፍ 4 የመደመር መንግሥት። ጥላው ሲዘረጋ። በመጨረሻም ሐሳቡ ተተንትኖ ሥራው ተሰርቶ ትውልድን በቅቶ የሚኖርበት አስተማማኝ ቤት ያስፈልጋል። ያ ቤት መንግሥት ነው። አራተኛውና ማጠቃለያው መጽሐፍ የመደመር መንግሥት ኢትዮጵያ የምትፈልገውን ጠንካራ መዋቅር ይስላል። መንግሥት የአንድ ቡድን ወይም የግለሰቦች መጫወቻ ሳይሆን የሕግ የበላይነት የሚከበርበት ተቋም መሆን አለበት። ይህ መጽሐፍ የዜጎች ክብር የሚጠበቅባትን፣ ፍትሕ እንደ ውሃ የሚፈስባትንና ጠንካራ ተቋማት ያሏትን አገር የመገንባት ፍኖተ ካርታ ነው። የመደመር ፍልስፍና የመጨረሻ ግቡ ለትውልድ የሚተርፍ ቅቡልነት ያለው መንግሥት ማቆም ነው። ማጠቃለያ። አራቱ መጽሐፍት አራት የጉዞ ደረጃዎች ናቸው። ከመሠረታዊው መደመር ተነስተን በመንገዱ አልፈን ትውልዱን አንጽተን መንግሥቱን ወደ ማጽናት ደርሰናል። ይህ ጉዞ የእኔ የእርስዎና የሁላችንም ጉዞ ነው። ኢትዮጵያ የምትበለጽገው በሌላ ተአምር ሳይሆን እያንዳንዳችን በየቆምንበት ስንደመር ነው። ታሪክ ይጻፋል፣ ትውልድ ያልፋል፣ ሐሳብ ግን ለዘላለም ይሻገራል። ስለ ተከታተላችሁን እናመሰግናለን። የነገዋ ኢትዮጵያ የሁላችንም ድምር ውጤት ናት።